ነግበኔ ነው ገብቶሻላ ዛሬ እኔ ሚዲያ ላይ ያየሁት ነገር ካልጮኩለት ዛሬ እኔ ሚዲያ ላይ ያየኋት ሴት ልጅ ተደፍራ ተገላ ለሷ ለእህቴ ካልጮኩላት ካልተናገርኩላት ነገ እኔ ቤት ገብቶ እኔ ቤት ብጮ ትርጉም የለውም ትናንትና በጮኩኝ ኖሮ ዛሬም እኔ ቤት ባልገባ ነበር ብለን ምነው በእንቁላሉ በቀጣሽኛ አይነት አማርኛ ይመጣብናል እና ሴት የሆነች እንደ ሴት ሆና ነገ እናት እንደምትሆን ዛሬ እናት ካልሆነች ልጅ ባይወልድ ባትወልድ ነገ ልጅ እንደምትወልድ አስባ መጮህ ያለባትን ነገር ትጮህ እንጂ እንደነዚህ ድራማ እያሉ በሚያስተላልፉልን መልእክት ድራማ በየቤቱ አንድ አይነት ተመሳሳይ ድራማ የአንደኛው ሳይዘጋ ሌላኛው የአንደኛው ሳያልቅ ወደ አንደኛው የአንዱ ልጅ ጠፋ ሲባል የአንዱ ልጅ ይጠፋል። ያ ሪል መሬት ይወርድና ሪል የሰው ልጅ ይጠፋል። እነሱ በድራማ ውስጥ ልጅ ጠፋ ቢሉን ሪል መሬት ላይ ልጅ ይጠፋል። እነሱ በድራማ ሴት አንድ ወንድ ለሁለት ሴት አንድ ሴት ለሁለት ወንድ ቢያደርጉ ሪል ምድር ላይ እየሆነ ያለ ነው። እነሱ በድራማ የሚያስተጋቡት ወደ ትክክለኛ የሰው ልጅ ህይወት ላይ እየገባ ወደፊት ትውልድ የማይገባ ዝቅጠት ውስጥ ይገባል። 2018 አይተነዋል። መቼም 2018 የረባ ነገር ሳናይ ሳንሰማ ውጥቅጥ እንዳልን ውጥንቅጡ እንደወጣ 2018 ሊያልቅ ቀናቶች ናቸው የቀሩት፣ ወራቶች እንኳን አልቀሩት። 2019 እንዴት ሆነን ይሆን የምንቀበለው? እውነት 2019ን ራሳችንን አድሰን ወደ 2019 እንገባው? እውነት 2018ን የነበርንበትስ ጨርሰን በቃኝ ከዚህ በኋላ ከዚህ ህይወት ወጥቼ 2019 ወደ እንደዚህ አይነት ስራ ውስጥ ወደ እንደዚህ አይነት ላይፍ ውስጥ እገባለሁ ብለን አስበን አቅደን ወደ 2019 እንዘዋወር? ወዶ እኮ አይደለም ስለ ራበው ነው የሚሰርቀው። ለምን ትመቱታላችሁ ብዬ በጣም ማዝን ለሌባ እኔ ነበርኩኝ። ቤተሰቦቼ ግቢ አጥር ዘሎ ገብቶ ሱቅ ከፍቶ ገብቶ አባቴ ሌሊት ግቢ ወጥቶ ዞሮ አይቶ ነው የሚገባው። በሌሊት ተነስቶ ግቢ ሲዞር ወንድሜ ያኔ ሹፌር ገጭቶ እዚህ የነበረ ወንድሜ ሰው ገጭቶ ገሎ እስር ቤት ነበረ ያለው፣ ቂሊንጦ ነበረ ወንድሜ። ከእስር ቤት ላይ እያለ ነው እኛ ሌሊት እየተነሳን ብራዘር ጋር እንሄዳለን። በቃ እንትኑ እኔ ነበርኩኝ። አንዴ ልደታ አንዴ ጊዮርጊስ በጣም ዋጋ የከፈልኩኝ ወንድሜ ማለት ነው እስር ቤት ላይ ያለ። አባቴን ግቢ ገብቶ ሌባ የእስላሞች የረመዳን በዓል ነው፣ ልጅቷ ሙስሊም ናት፣ ሱቅ የተከራየችው በዓል ቤተሰቦቿ ጋር ሄዳ ሌሊት አባቴ ሲዞር ግቢ ውስጥ በአጥር ዘለው ገብተው በዜሮ ማርሽ ባጃጅ ወጥተው ዞረው ገብተው አባቴ ደርሶበት አባቴ በያዘው ዱላ የሱቁን በር እንዲከፍቶ ከሱቅ እቃ እያወጣ የተወሰነ ዘይትና እንትን አቀብሎ አለ ውጭ ላለው ልጅ ግቢ ገብቶ ፋዘር እጁን እንደዚህ ሲመታው በር ላይ እንደያዘ ፋዘር አቅመ ደካማ ስለሆነ እንዲህ ነው የወረወረው። አባቴን እንዲህ ወርውሮ ይሄን እጁን ድቅቅ ነው ያደረገው። እዛው የተኛበት እንደዚህ ድቅቅ አድርጎ ልጆች ሌባ ሲል እኔ ብራዘር ክላስ ነበር የዛኔ ያደርኩት ማለት እንዴት የመጨረሻ በር በርግጄ እንደወጣሁኝ እኔ አጠይቁ። የመጀመሪያ ደራሽ አባቴ ጋር ስደርስ በር ቁልፍ ነው። ቁልፍ በር እንዴት ትገቢያለሽ? ሲዋል በቃ አባቴን እዛ ጋር ተኝቶ እያሸነው ትችዋለሁ። ብቻ ግን በሩን እንዴት በርግጄና እንዴት ወጥቼ ያንን ሰው እስከማየው ድረስ ማለት ግን አደርሽበት። ከዛም በቃ ቁልፍ እንዴት ይገኝ መብራት ተነስተው ቤቱን እስከሚወጡ ተከራዮች አሉ እስከሚወጡ ምን እስከሚሉ ድረስ ሰውየው የለም ሰፈር እስኪሰበሰብ። ከዛ በኋላ አባቴን እንደዛ ሌባ ካደረገው በኋላ ሌባ መንገድ ላይ ሳይ ሲደበድቡት ማን ያውቃል? አንተም ትሆናለህ አባቴን ገብተህ የደበደብከው ብዬ ሌባን ከመደብደቡ ወደኋላ ደረሰብኛ። ቤቴ ገብቶ አባቴን ገሎት ቢሄድ ኖሮ አባቴን ገሎት ቢሆን ኖሮ የዘላለም እግር እሳት ነበር የሚሆንብኝ። ራሴንም ምን እንደማደርገው አላውቅም። ሌባን ባየሁበት አብሬ ደበድባለሁ። ባልደርስበት ግን ቤቴ ላይ ባይመጣ ግን ሁሌ ለሌባ እያዘንኩ ነበር የምኖረው። ስለዚህ ቤቴ እስካልገባ ድረስ ሁላችንም ዛሬ በብዙ ነገር ሸሽተን ረቀን ልንኖር እንችላለን። ቤታችን ሲገባ ግን ይሰማናል። ቤቴ ከመግባቱ በፊት ግን ቆም ብለን ማሰብ አለብን። ሁላችንም እንደማንኛውም ትናንትና አባቴን ባይደበድበው ለምን እንዲህ ታደርጋለህ ብዬ ብጮህ ኖሮ ቤቴ እስኪገባ ባልጠብቅ ኖሮ ዛሬ ሰው ሌባን ባልጠላው ነበር። ትክክል። እቃቸውን አደባባይ ሊያውጡ መውራቸው የዛን ጊዜ ሁሉ ልክ ለመድፋት ሲያምራት
ትይና ቶሎ ብላ አቋም ትይዛለች። ስለዚህ ይቅርታ ወንድሜ እንደዚህ ስላልኩ ትክክል ነሽ። ምን ይቅርታ እኛ አሁን እያለን ያለ ነው ተለምዷል ስለተባለ አሁን እንደ አዲስ አሁን እቺ የሞተችው ልጅ ማናት? የዚህ የዘፋኙ ሚስት ምስኪን እናቷ ከሰውነት ተራ ወጥታ አጥንቷ ስጋ ቅብ ሆና እየሄደች ነው። አንድ እሷ ማናት? እቺ ጎጃም ላይ ይሁን የሆነ ቦታ የተደፈረችው እኔ የፖስተድኳት አሁን የኔ እንትን ላይ ያለችው ህፃን ልጅ ስንት ጊዜ አመት ሆነው እሷ ልጅ የ2 አመት ይሁን የ3 አመት ልጅ ተደፍራ የሞተችው ልጅ ፍርድ ሳያገኝ ይኸው እስካሁን እናትየው በቀደም እንትን ላይ ነበረች ኦንላይን እናት ደም እንባ ታልቅሳለች። አይኗ ተደፍኗል። እስካሁን እንግዲህ የወለደ ይፍረድ። ማንም ሰው የወለደ ይፍረድ። ቃል ወይ አንቺ ታውቂያለሽ፣ ሰውየው የደፈራት ባለስልጣን ነው ተብሎ ወንድሙ ነው ምናምን ባለስልጣን ተብሎ በውስጥ አየሽ፣ ይሄ ነው እኮ እኛን እኮ ውስጣችንን እየገደለን ያለው። እንዳይታሰር እንዳይፈረድበት ሲያደርጉ የነበሩት የገዛ ዘመዶቹ ባለስልጣን ስለነበሩ ማንም ይሁን እሱ ይኸውልሽ፣ አንድ ነገር ግን ማሰብ ያለበት ሰው እኔ ማሰብ ያለበት አሁን እቺ እናት እድሜ ልኳን የምትጦርበትን አገኘች። እድሜ ልኳን ፍም እሳት ላይ ቆማ ነው የዚች የዘፋኙ ሚስት እናት እንደገና ተቆራርጣ ወንዝ ዳር ጓደኛዋ በቅርብ ጊዜ ነው እሷም ቡና እያፈላች በባጃጅ ተጠርታ ሄዳ ቆራርጠው ወንዝ ዳር የጣሏት በመኪና ተጎትታ የሞተችው ልጅ እንደገና ደግሞ በፌዴራል ተመታ። እንደገና ደግሞ አፈቅርሻለሁ ብሎ ለምን መልስ አልሰጠሽኝም ብሎ የገደላት ልጅ፣ በጩቤ የወጋት ልጅ። እነዚህ ከዛ ደግሞ እኔ ያላወቅኳቸው በጣም ብዙ እህቶች አሉ። እነዛ ስሚ የኔ እናት ታስታውሻለሽ? አዲስ አበባን የነቀነቃ ቴዲ ቡናማው የተገደለ ጊዜ የወጣ ህዝብ ቴዲ ቡናማው የተገደለ ጊዜ የወጣ የአዲስ አበባ ህዝብ ሰላም ነው። እና እነዚህ ሁሉ እናቶች አሁን ያሉበትን ነገር ፈጣሪያቸው ብቻ ነው የሚያቀላቸው። የሞተ ተገላገለ፣ ፈጣሪ ፍርዱን መስጠቱ አይቀርም። ማያዛባ ፍርድ የሚሰጠው መድኃኔዓለም የዛ ነፍስ ባለቤት አለ። የማያዳግም እርምጃ ይወስዳል። እንደ ሴት ልጅ እንደ እናት እንደ እህት የሚደረገው ድርጊት እኛ ቤት ቢሆን ኖሮ አንገታችንን ሰጥተን እንወጣለን። አንገታችንን ሰጥተን ለምን የራሴ ልጅ ስለሆነች ማለት ነው። ማንንም የማንሰማበት ጊዜ ላይ እንደርሳለን። ለምን የእኛ ነው አይተናል። የሰው ሲሆን ግን ከወሬ ያለፈ ነገር እየሆነ አይደለም። እኛ የምንፈልገው የማያዳግም እርምጃ ነው። መንግስታችን ህዝብ ሆ ብሎ ተነስቶ ገዳይ መገደል አለበት። እሱ ሲገል አራራም። ለምንድን ነው የሚራራለት? ለምን ልክ እንደ ሳውዲ የጠበቀ ሌባም እጁ ይቆረጣል፣ ደፋሪም ደግሞ ገሏል አይደለ? ይገደላል። በቃ እሱ ለማንም ሳያዝን ለ2 አመት ልጅ ሳያዝን ለ5 ወር ልጅ ሳያዝኑ ለ6 ወር ልጅ ሳያዝኑ ለ10 አመት ልጅ ሳያዝኑ የሚያደርጉት ነገር አይደሉ። የምን ሴጣን ነው? ሴጣን እነሱ ራሳቸው ሴጣን እንደዚህ እንደሚደረግ የሚያየው ከነሱ ነው። ሴጣን ነው ተሳስቶ ነው እየተባለ ህፃናቶች ትምህርት ቤት ለመላክ አሁን ማን ነው እናታሙ የሚልካው? ታየው ህፃናቶቹን ሴቶቹን ታይ ቤታቸው ተከራይ የሚባል ነገር ነው የሚደፍሯቸው ያሉት የገዛ አባቶቻቸው የገዛ ወንድሞቻቸው። በዚህ አመት እንኳን ወደ 6 ናቸው በአባታቸው ተደፍረው 11 አመት 7 አመት 8 አመት ፍርድ የተሰጣቸው በወላጅ አባቶቻቸው ተደፍረው። ይሄንን የምንለው ህጉ ጠንካራ ነገር አለመኖር። ይሄንን የምንለው የግድ